አፈጉባኤው እና ከአጠቃላይ ካቢኔው ጋር እጅግ በጣም ተስፋ ሰጪ የሆነ የሁለትዮሽ ግንኙነትና ውይይት አድርገናል። የውይይቱ ዋና ዓላማ እስከመቼ ነው የጦርነት ታሪክ እየዘከርን እንትናን ገደለያል በሱ ተረት ጄኔሬሽን ወደፊት እንዳይራመድ የምናረጋው አይበቃንም ወይ ለቅሶ ኮሎኔል መንግስቱ እና ዚያድ ባሬ እንዲና እንዲያ ያደረጉ ይያል ይሄን ሁለት ወንድማማች ህዝብ እየለያየን ከምንኖር ህዝቡን ምናገናኝበት ምናቀራረብበት ወደ እውነተኛ ኢንቲግሬሽን ወደ አንድነት ምናመጣበት መንገድ መፍጠር አይቻልም ወይ በሚል ነው ዋናው ንግግር ያደረግነው። የተስማማነው በንግግራችን በውይይታችን ውስጥ እጅግ ተስፋ ሰጪ ነገር ነው። ለጊዜው በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቲግሬሽን እንድናካሂድ ከረጅም ጊዜ አንፃር ህዝቡን ያዋሃደን ወደ ሙሉ አንድ ሀገርነት እንድንቀየር ፖርት ያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት የተበጣጠሰ የሰው ሀብት በመደመር በርካታ ፖርት ያለው በርካታ የተፈጥሮ ሀብት ያለው ከፍተኛ የህዝብ ዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው። በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ ትናንሽ ነገር ያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በአለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየነው። ምን ማለት ነው? ሶማሊያ በጣም ከፍተኛ ጠቀሜታ ያለው ጂኦግራፊካል ቦታ ያዘች ሀገር ናት። ነገር ግን ያ ሁሉ ሶማሌን ከቦ ያለው ውሃ በቀን አንድ መርከብ የማይታይበት ሆኖ ይታያል። ያ ውሃ በቀን አንድ መርከብ የማይታይበት ውሃው ደግሞ የማይጠጣ ለእርሻ የሚሆን ቦታ ደግሞ ውሃ የያዘበት ሀገር እኛ ደግሞ ፖርት የለንም እያልን የምንቸገርበት ሀገር መሆኑ ከረጅም ጊዜ አንፃር ጎጂ ሆኗል፣ እየጎዳን ያለው። ያ በተፈጥሮ ያገኘነውን ውሃ እንደ ፖርት ብንጠቀምበት ለብዙ ቀጠናዎች የቀረበ ስለሆነ ብዙ ሀብት እናወጣበታለን። እኛም በመካከላችን በመናደርገው ግብይት በራሱ ከፍተኛ የሆነ የሀብት ልውውጥ ማድረግ ይቻላል። ሶማሌን፣ ኬንያን፣ ጅቡቲን፣ ኤርትራን ጨምሮ የአሜሪካን ህዝብ ግማሽ በላይ የሆነ ፖፑሌሽን ነው። በጣም ትልቅ ፖፑሌሽን ነው። ጠቅላላ ምስራቅ አፍሪካ የሚቀናጅ ኢንተግሬት የሚያደርግ ከሆነ የአሜሪካ ማርኬት ማምጣት ይቻላል። እዚህ ትልቅ ሀገር ሆናለን። በትልቅ ሀገርነት ልክ እንደራደራለን፣ በዛው ልክ እናሸንፋለን፣ በዛው ልክ እንጠቀማለን ማለት ነው። አሁን ሁለት ችግር ነው ያለው። በተማረና በማያነብ ሰው እና ባልተማረ ሰው መካከል ልዩነት የለም። ይሄኛው ተምሯል፣ ነገር ግን አያነብም፣ አይጠቀምበትም። ሌላኛው ደግሞ አልተማረም። መማር ጥቅሙ ማንበብ ነው። ሁለቱም የማያነብ ከሆነ ልዩነት የለውም። እኛ ወደብ የለንም ላንድ ሎክድ ነን እንላለን። በዚያ ሳይድ ደግሞ ወደብ ያላቸው ግን በቀን አንድ መርከብ የማያስተናግዱ ሀገሮች አሉ። ሁለታችንም ደሃዎች፣ ሁለታችን ለማኞች ነን። ያ ወደብ ያ ውሃ ለወደብ እንጠቀምበት ከሆነ በቀላሉ ሀብት ንግድ የምናሳልጥበት የምንቀያየርበት ይሆንና ኢኮኖሚ ያሳድጋል። እኛም የወደብ ጉዳይ እናነሳም። በአካባቢ ባለው ማርኬት ብቻ ሶማሌ ወደ 12 ሚሊዮን ህዝብ ይጠጋል። እዚህ 100 ሚሊዮን የሚጠጋ ህዝብ አለ። ሌሎቹን ስንጨምር በጣም ከፍተኛ ቁጥር የሆነ የህዝብ ዛት ይኖራል። ይሄ ትልቅ ማርኬት ነው፣ ትልቅ ገበያ ነው። ወደዚህ እንደግ ይያለ ነው። እዚህ ውስጥ እንግዲህ ያለው መልእክት ሀገራት ምስራቅ አፍሪካ ወደ አንድነት እንሂድ በሚሉበት ሰዓት፣ አፍሪካ ወደ አንድነት እንሂድ በሚሉበት ሰዓት፣ እዚህ ደግሞ ኢትዮጵያ ውስጥ አንደኛው ብሔር ሌላኛው ወንድሙን እየገፋ አንደኛው ብሔር ሌላኛው ወንድሙን እያቆሰለ እየገደለ ወደ ኋላ የምንመለስበት በጣም የተቃረኑ ሐሳቦች አሉ። ካሁን በኋላ ለኢትዮጵያ ለምስራቅ አፍሪካ ለአፍሪካ የሚበጀው መደመር ነው፣ መስፋት ነው፣ ማደግ ነው።
እያነሱ እየወረዱ መሄድ ለማንም አይበጅም። በዚህ የተነሳ አዲሱን እሳቤ የሚወስድ ለአዲሱ እሳቤ የሚሰራ ያም ደግሞ ጉዳት የማያመጣ በእውቀት በጥናት በምርምር ላይ ተመሰረተ እንዲሆን ጊዜ ወስዶ መስራት ስለሚያስፈልግ የኢትዮጵያ ህዝብ ራሱን ማዘጋጀት ያለበት ይህ ትልቅ ህዝብ ይህ ትልቅ ገበያ የጎደለውን ነገር እየሞላ ከሄደ በዓለም ላይ ግዙፍ ኢኮኖሚ ታላቅ ሀገር መገንባት የሚያስችል ብቃት አለ። እኛ እንጀምረዋለን፣ ልጆቻችን ይጨርሱታል። የምንጀምረው የማይፈርሰውን ነው። የምንጀምረው የሚበቅለውን ነው። የምንጀምረው የሚያድገውን ነው። የምንጀምረው ጦርነት አይደለም። ቁስል እያወሳን የምንኖርበት መከራ እያወሳን የምንኖርበት መገዳደል እያወሳን የምንኖርበት ሳይሆን የጀመርነው የልማት መንገድ የጀመርነው የሰላም መንገድ በሚያስገኘው ውጤት እለት እለት በሚያስገኘው ጠቀሜታ ልጆቻችን ይበልጥ እያሰፉ ያጎሉት የሚሄዱት ስለሚሆን ይሄንን ሐሳብ አጠናክሮ መሄድ ለኛ ለኢትዮጵያውያን ከምንም በላይ አስፈላጊ መሆኑን መተባበር ማሰብ መዘጋጀት እንዳለብን ላሳስብ ፈልጋለሁ። በዚሁ አጋጣሚ ትናንትና በደቡብ ብሔር ብሔረሰቦችና ህዝቦች አካባቢ ያጋጠመውን ችግር አስመልክቶ የሰላም ጥሪ አቅርቤ ነበር። አሁን የምስጋና ሐሳብ ለሲዳማ ህዝብ፣ ለጉራጌ ህዝብ፣ ለወላይታ ሶዶ ህዝብ በአጠቃላይ ለደቡብ ብሔሮችና ብሔረሰቦች ህዝቦች ምስጋና ላቀርብ ፈልጋለሁ። ትናንት የቀረበላቸውን የሰላም ጥሪ ተቀብለው ዛሬ በመላው ደቡብ በሰላም ውለዋል። ይሄ ሰላም እንደሚቀጥል ሙሉ እምነት አለኝ። ከሚቀጥሉት 2 ቀናት ውስጥ በዛ አካባቢ ሰፊ ውይይት እናደርጋለን። ያ ውይይት እስኪጀመር ከ2 ቀን በኋላ በመናደርገው ውይይት እስከሚደረግ ድረስ ምንም አይነት ግጭት ምንም አይነት ጠባሳ ምንም አይነት ጠብ በመካከላቸው እንደማይኖር ሙሉ ተስፋ አለኝ። ትላንት ስላደመጡኝ እናም ለሰላም ተባባሪ ስለሆኑ ከፍተኛ ምስጋና እያቀረብኩ መተን እስከምንወያይ ይህ የሰላም ሐሳብ የዘለቀ የረዘመ ያደገ እንዲሆን ህዝቡ አሁንም ትብብሩን አጠናክሮ እንዲቀጥል በታላቅ ትህትና ለመጠየቅ ፈልጋለሁ። ለኛ ለኢትዮጵያውያን የሚያዋጣን መደመር ብቻ ነው። ለኛ ለኢትዮጵያውያን የሚያዋጣንና ዘላቂ ጥቅም የሚያስገኝልን መተጋገዝ ብቻ ነው። መፈቃቀር ብቻ ነው። በይቅርታ ልብ አብሮ መኖር ብቻ ነው። ለፖለቲካ ነጋዴዎች በሚያመች መልኩ እርስ በርስ የምናደርገው ግጭት እኛን የሚያዳማ የፖለቲካ ነጋዴዎች እንዲያተርፉ የሚያስችል እንጂ ለኢትዮጵያውያን የሚጠቅም ስላልሆነ ህዝባችን በታላቅ ትኩረት ይሄን ነገር መከታተልና ማንኛውም ነገር በውይይት በምክክር ብቻ የምንፈታበትን አግባብ እንዲከተል ያም አዋጭና ዘላቂ እንደሆነ በዚሁ አጋጣሚ ለማሳሰብና ለማመስገን ፈልጋለሁ። የደቡብ ብሔር ብሔረሰቦችና ህዝቦች ክልል ዛሬም እንደተናንተናው ከመንግስታችሁ ጎን በመሆን በውይይት ላሳያችሁት የሰላም ምላሽ ከፍተኛ ደስታ የተሰማኝና አክብሮቴን መግለጽ የምፈልግ መሆኑን ላረጋግጥ ፈልጋለሁ። እንግዲህ ቀደም ሲል እንዳያችሁት ትናንት ከአቡዳቢው የአልጋ ወራሽ መሐመድ ቢን ዛይድ ጋር በጣም ጠቃሚ የሚባል ጊዜ አሳልፈናል። የእሳቸው ቀሪው ቲም ዛሬ በርካታ የልማት ቦታዎች አይቷል። ትላልቅ ሆቴሎች፣ ሞሎች እና ትልቅ ሆስፒታል በአፍሪካ ትልቅ የሚባል ሆስፒታል ለመገንባት ወስነው ቦታ ሲያይውለው አሁን የዛን ፕሮግረስ የዛን እድገት በጋራ ያያየን እንገኛለን። ህዝባችን ተባብሮ ከጎናችን ከቆመ አዳዲስ ኢንቨስትመንት አዳዲስ ካፒታል ወደ ሀገር ካስገባን አሁን ያጋጠመን ያለውን የስራ አጥነት ችግር አሁን ያጋጠመን ያለውን የውጭ ምንዛሪ ጥረት በከፍተኛ ደረጃ የሚቀርፍ ለከተማችን ውበት ለሀገራችን ሀብት ለወጣቶቻችን ስራ የሚያስገኝ በመሆኑ በከፍተኛ ትብብር መንፈስ ይሄን ማጠናከርን እንድንቀጥል ካድራ ጭምር ላሳስብ ፈልጋለሁ። አመሰግናለሁ።